ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አህባቢ ዛሬ አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። ካሁን ቀደም ሁሴን የሚባለው ጥሪ እንደተደረገለት ይታወቃል። የውይይት ጥሪ ማለት ነው። ነገር ግን ፈርቶ ቀርቷል። እኛ ግን ከማስጠንቀቅ ወደ ኋላ አንልም። ምን እንዳለ ሰምተን እንመለስ። ሰሃቦች አቂዳ ሲናገር ምን አለ? በቁርአንና በሐዲስ ላይ የመጣውን የአላህን ባህሪ እንደመጣ አጽድቀው ያልፉ ነበር አለ። እኔ ከአርሽ በላይ ነው ነኝ አለ አይደል? አላህ ሱብሓነሁ ወተዓላ خلاص ከአርሽ በላይ ነው ብሎ ማለት አደምን በእጆች የፈጠርኩት አለ አይደል? خلاص አደምን በእጆች ፈጠረ። ቪዲዮን እንዲያያችሁት ነው። ምን እያለ ነው? በቁርአንም የመጣልን ነገር ቀጥታ መተርጎም አለብን፣ በሐዲስ የመጣልን ነገር በቀጥታ መተርጎም አለብን እያለ ነው። እነሱ ምንድነው አብዛኛውን ተመስክ የሚያደርጉበት የቁርአን አያ አርረህማኑ ዐለል አርሽ እስተዋ ነው የሚሉት ማለት ነው። ይህንን የቁርአን አያ ሰለፎች ምን ብለዋል የሚለውን ሳያዩ ጎግል ላይ ምን ያደርጋሉ? ወደ አማርኛ ቋንቋ ይቀይሩና ምን ብለው ነው የሚተረጉሙት? ፈጣሪያችን ከሁሉም ፍጡራኖች በላይ ነው ብለው የሚተረጉሙት። ይህንን አስተሳሰብ ቀን ላይ ያስቡና ሌት ላይ ደግሞ ምን ይላሉ? የንዚሉ ረቡና ኢለ ሰማይ ዱንያ የሚለውን ሐዲስ በቀጥታ ይተረጉሙና ምን ይላሉ? ቀን ላይ ያለውን አስተሳሰብ ይሰሩዝና ሌት ላይ ምን ይላሉ? ፈጣሪያችን ከፍጡራኖች በታች ነው ብለው ይላሉ። ምክንያቱም እዚህ ሰማይ ዱንያ ይወርዳል ካሉ ከሱ በላይ ምን አለ? የተቀሩ 6 ሰማዮች አሉ፣ ጀነት አለ፣ ኩርሲይ አለ፣ አርሽ አለ ማለት ነው። ከዛ በኋላ ምን ይላሉ? እኛ እኮ ፈጣሪያችንን ከሁሉም ፍጡራኖች በላይ ብለው ለሰዎች ያስተምሩና መልሰው ደግሞ ፈጣሪያችን ከፍጡር በታች ነው ብለው ይህን አስተሳሰብ ሌት ላይ ያስባሉ ማለት ነው። በሌላ ደግሞ ቁርአንም ከቁርአን ጋር በትክክለኛው አተረጓጉም ተርጉመን ካላስማማን ወደ ምን ያመራል? አንድ ሰው ወደ ጥሜት ያመራል። ቁርአን ይሄንን ቁርአን በትክክለኛው ተተረጎመ፣ ያንኛውንም በትክክለኛው ተተረጎመ በቀጥታው ማለት ነው። ወደ ምን ይሄዳል? ወደ ጥሜት ይሄዳል። አላሁ ተዓላ አኽበረና عن ኢብራሂም ስለ ኢብራሂም አላሁ ሱብሓነሁ ወተዓላ በቁርአን ሲነግረን ምን ብሎናል? ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን። ይህንን የቁርአን አያ እንደ ሐዲሱ የንዚሉ ረቡና ኢለ ሰማይ ዱንያ ብለው እንደተረጎሙት ምን ብለው ቀጥታ ነው የተረጎሙት? ጌታችን ወደ ሰማይ ዱንያ ይወርዳል ብለው እንደተረጎሙት ሁሉ ይህንንም የቁርአን አያ ቀጥታ ተተረጎሙት። ወቃለ ብሎ አለ ማን? ነቢዩላህ ኢብራሂም አለይሂ ሰላም ኢኒ እኔ ዛሂቡን እየሄድኩ ነው ኢላ ረቢ ወደ ጌታዬ። ወዴት እየሄዱ ነበር? የዛን ጊዜ ወደ ፍልስጤም እየሄዱ ነበር። ወደ ጌታዬ እየሄድኩ ነው እያሉ ነው። ሰየህዲን በእርግጥም ይመራኛል እያሉ ነው። ይህንን የቁርአን ቀጥታ ተተረጎሙት። ምክንያቱም እሱ ምን እያለ ነው? ቀጥታ መተርጎም አለብን ብሏል አይደለ? ጌታችን ፍልስጤም ውስጥ ላይ ነው ያለው የሚለውን ያስይዛል ማለት ነው። ነገር ግን እሱ አርረህማኑ ዐለል አርሽ እስተዋን ይዞ ምን እያለ ነው? ከአርሽ በላይ ነው እያለ ነበር። እዚህ ላይ ዞር ብሎ ደግሞ ምን ይህንን ቀጥታ ተተረጎመው ጌታችን ምድር ላይ ያለ ነው ብሎ የሚል ያስይዟል ማለት ነው። ነገር ግን ይህ የቁርአን አያ ዑለሞች የተረጎሙት አተረጓጎም አለ። እንደዚሁም አርረህማኑ ዐለል አርሽ እስተዋን ዑለሞች የተረጎሙት ምን አለ? አተረጓጎም አለ ማለት ነው። ለምሳሌ ኢብራሂም ምን ያለ ጊዜ ኢኒ ዛሂቡን ኢላ ረቢ ሰየህዲን ሲል ምንድነው ዑለሞች የተረጎሙት? ፍልስጤም ምንድነች? አርዱል አንቢያ የነብያቶች ምንድነች? መፍለቂያ ምድር ነች። እንደዚሁም በረካ ያላት ምድር ነች። ነቢዩላህ ኢብራሂም ምንድነው ያሉ? አላህ በረካ ወደ ያደረጋት የነብያቶች መፍለቂያ ወደ ያደረጋት ምድር እየሄድኩ ነው በእርግጥም ይመራኛል ማለታቸውን ነው ብለው በዚህ ነው ያስኬዱት እንጂ ምን አይደለም ጌታችን ፍልስጤም አለና እዛ ፍልስጤም ሊገናኙ ሊሄዱ ነው ማለትን አይደለም። እንደ ሙሸቢሃ አስተሳሰብ ማለት ነው። ሌላኛው የቁርአን ደግሞ ቀጥታ ተተረጎመ። ለምሳሌ ሐዲሱል ጃሪያን ይዙና አይነላህ ብለው ይጠይቃሉ። ነገር ግን እዚህ ቁርአኑ አያ ላይ ምን አለ? አይንም ይላል። ምን የሚለው ቁርአን አያ ላይ ወሆ መዓኩም አይነማ ኩንቱም። እናንተ ቀጥታ ተተረጎመ ማለት ነው። በሙሸቢሃዎች አስተሳሰብ ቀጥታ ተተረጎመ ምን የሚል ያስይዛል? እናንተ የትም ብትሆኑ
አላህ ከናንተ ጋር ነው። እንዴም እዚህ ጋር ምንድነው ሁሉም ጋር ኢላህ እንዲያለ ያስይዛል ማለት ነው። እያንዳንዱ ጋር ጌታ እንዲያለ ያስይዛል። አላሁ ሱብሓነሁ ወተዓላ አኽበረና ፊል ቁርአኒል ከሪም ቁል ሁወላሁ አሐድ። አላሁ ሱብሓነሁ ወተዓላ ብቸኛ የሆነ ጌታ እንደሆነ በሱረቱል ኢኽላስ ላይ ነግሮናል። ሙሸቢሃዎች ቀጥታ ቁርአንን የሚተረጉሙት ሆነ ይሄኛ የቁርአን ላይ ብዙ ጌታ እንዳለ ያስመስላል። የነብዩላህ ኢብራሂም አለይሂ ሰላም ንግግር ላይ ደግሞ ቀጥታ ተተረጎሙት ጌታ ምድር ላይ እንዳለ ያስይዛል ማለት ነው። ምክንያቱም ልጁ ምን እያለ ነበር? ቁርአንን ከመጣልን ቀጥታ እንተረጉማለን። ለምሳሌ አንዳንድ የቁርአን አያዎች የድ ያሉበት አለ፣ እንደዚሁም ወጅህ የሚሉ ብዙ ቦታዎች አሉ። እነዛ ምንድነው የምንፈስረው ነው ብሎ የሚያስበው ወጅህ ካለ ፊት ብለን ነው የምንፈስረው፣ የድ ካለ የድ ብለን ነው፣ እጅ ብለን ነው የምንፈስረው፣ ወጅህ ካለ ፊት ብለን ነው የምንፈስረው ምናምን እያለ ነበር። ነገር ግን በአረበኛ እንደዚሁም በአረበኛ ብዙ ትርጉም እንዳላቸው አያውቁም። ብዙ ትርጉም እንዳላቸው የድ ለምሳሌ እስከ 17 ትርጉም አላት። ወጅህም እንደሱ የራሱ ትርጉም አለው። ለምሳሌ ፈዓልቱ ከዛ ከዛ ሊወጅሂላሂል ከሪም ይባላል። አንድ ሰው ምን አይልም ይሄንን ሰራው ከአላህ ፊት ፈልጌ አይልም። ይሄንን ሰራው ከአላህ ሱብሓነሁ ወተዓላ ውዴታ ፈልጌ። ወጅህ የሚለው በውዴታ ይመጣል። የድ እንደዚሁም በምን ይመጣል? በቁድራ ይመጣል። ከማ ፈሰሩ ሃኡላይ ዑለማ እነዛ ዑለሞች እንደፈሰሩት ማለት ነው። እነሱ ግን ምንድነው የሚሉት? እጅ ካለው እጅ ነው የምንለው፣ እግር ካለው እግር ነው የምንለው፣ ፊት ካለው ፊት ነው የምንለው ብሎ ቀጥታ ነው የሚተረጉሙት ማለት ነው። አረበኛ ያለመማር እጥረት ማለት ነው። ምክንያቱም እሱ ምንድነው ብዙ ጊዜ ቁርአን አፍዟል እናውቃለን። ነገር ግን ክርክር በሚያደርግበት ጊዜ ምንድነው የሚያደርገው? ቁርአኑን ጎጉል ላይ ይገባና ይቀይርላችኋል፣ አንብቡ ነው የሚለው። ነገር ግን ምን አይልም እከሌ ሙፈሲር እኮ ይሄንን ቁርአን እንዲህ ብሎታል አይልም። ሱብሃንአላህ እንደዚህ ያለ ነው ሰዎችን የሚያጠመው ማለት ነው። ሁሴን እንዲህ እኛ ካፊርነቱን የምናውቀው ምንድነው? አላሁ ሱብሃነሁ ወተዓላን በእጅ በእግር እንደሚገልጽ እንደዚሁም ከአላሁ ሱብሃነሁ ወተዓላን ከአርሽ በላይ ሰቅሎ የቀን አስተሳሰቡ ከአርሽ በላይ ሰቅሎ ያመነ ሌት ላይ ደግሞ ወደ ሰማይ ዱንያ ይሰፍራል ስለሚለው ማለት ነው። ነገር ግን አላሁ ሱብሃነሁ ወተዓላ በፍጡራኖች ውስጥ አይሰፍርም። ከማ አኽበረና ፊል ቁርአኒል ከሪም ለም የሊድ ወለም ይውለድ፣ አልተወለድኩም አልወልድም። ይህንን ሲል ምንድነው? አላህ ከሰው ማህፀን እንደማይወጣው በሰው ማህፀን ውስጥ እንደማይሰፍረው በሌላም ፍጡር ላይ አይሰፍርም ማለት ነው። እነሱ ምን አይነት አረዳድ እንደሚረዱ አላሁ አዕለም እንዳሉ አላሁ ሱብሓነሁ ወተዓላ እኮ ከሰባት ሰማይ በላይ ነው ስንል ቦታ የለም ይላሉ። መልሰው ሐዲሱ ኑዙልን ይይዙና የንዚሉ ረቡና ኢለ ሰማይ ዱንያ የሚለውን ይይዙና እዚህ ሰማይ ላይ ሰፍሯል ይላሉ። ሰማይ ላይ ቦታ የለም አለ። ይህ ቦታ ምንድነው? ጁዙን ሚን ሀዘል ዓለም ከዚህ ዓለም ምንድነው? አንዱ ክፍል ነው። ወላሁ ሱብሓነሁ ወተዓላ ገኒዩን ዐኒል ዓለሚን አላሁ ተዓላ ከዚህ ዓለም የተብቃቃ የሆነ ጌታ ነው። ይህ ነው የአህለ ሱና ወልጀማዓ እምነት። አላህ ከዚህ ዓለም የተብቃቃ የሆነ ጌታ ነው። ቦታ የሚባለው ከዚህ ዓለም አንዱ ክፍል ነው። አላህ አጠቃላይ ከዚህ ዓለም አልፈልግም ነው ያለው። ይህ ነው የአህለ ሱና ወልጀማዓ አስተምሮት ማለት ነው።